እንጸልይ። ዘላለማዊና ታላቅ ሆንክ የምድር ዳርቻዎች ሁሉ ፈጣሪ ከኛ ይልቅ ለኛ የምትጠነቀቅ የምታስብ በመልካም ነገር ልጆችን የምታከብር የመልካም ነገር ሁሉ ምንጭ ሆንክ አባታችንና አምላካችን እግዚአብሔር ሆይ እንድናመሰግን እድል ከሰጠህን ነፍሳችን ከስጋ ስላልተለየች እስትንፋስ ስላለ ከሞት ማንደር ስላመለጥን የዘላለምን ሕይወት ስላገኘን ደግመኛ ደግሞ ልንጠፋ ሳይሆን ከማይጠፋ ዘር ስለተወለድን በሰይጣን ስንፈለግ የማንገኝ ሰዎች ስላደረግከን አጥራችን ድንጋይ ሳይሆን እሳት ስለሆነ የሞት ቀጠሯችን ስለተሻረ ዕዳችን ስለተከፈለልን ነፃ ነን ስለተባለ ቀንበራችን ስለተሰበረ ቀና ብለን እንድንል ዘመን ስላመጣን ከሞት አምልጠናል። የፈለገ ይሁን ሰይጣን ክብር ላንተ ይሁን። ሃሌሉያ ሃሌሉያ። ሰው እስከሚናገረን ጠብቅም አምልጠናል። አገር ትስማ አምልጠናል። ፖለቲካዊ ስማ አምልጠናል። ኪሳችን ላይ ያለው ነገር ሰውን ደስታችን ከልብ ነው። ሃሌሉያ ሃሌሉያ። ለአንተ እልል እንላለን። ክብር ለስምህ ይሁን። ነፍሳችን ከአዳኞች ወጥመድ አምልጣለች። አመለጥን። ወጥመድ ተሰበረ። ሲኦል ተስፋ ቁረጥ አምልጠናል። ኪሳችን ላይ ባለው ሳይሆን ክርስቶስ በሰራው ስራ በመስቀል ላይ በከፈለልን ዋጋ ደግም ጌታ ኢየሱስ ክርስቶስን በመቀበል የዘላለም ሕይወትን አገኘ። ስለዚህ እድለኞች ነን። በዚህ ማታ በዚህ ስፍራ ላሉ ለወገኖቼ የልቤን ሐሳብ ለእኔም ጭምር ስለምትናገር እኔንም ባሪያህን ስለምትረዳ የክፉ ምንጭ ሁሉ ስለሚደርቅ ወደዚህ የገባ እግር ሁሉ ሲመለስ መንፈስ ቅዱስ ፊቱን እንድትቀድም የዛሬ ተረኛ ስለከሰረ አሜን በሉ። የዛሬ ተረኛ ስለተዋረደ እቅዱ ስለማይከናወን በሰላይ በአንቺ ላይ ስለማይሰራ በሰላይ በአንተ ላይ ስለማይሰራ ሃሌሉያ እናመሰግናለን። ዘማሪ እንደዘመረም አቤቱ ጉልበቴ ሆይ እውነትም ጉልበታችን ነህ። ምንም አታመጡም ስንባል ከሰማይ አንተ ወረድ። የነገሥታትን ቋንቋ አደበላለህ። የመንግሥትን ኦፊስ ስለኛ ቀድመ ገባህ። ስንቱ ይወራል። ክብር እኮ ለስምህ ይሁን። ሃሌሉያ። ሁሉም ከአንተ በኋላ ነው። አንተ በቤታችን የመጀመሪያ እናመሰግናለን። ከፍ በል ቃልን አስተምረን በኢየሱስ ስም አሜን። እግዚአብሔር ቃል ከማቴዎስ ወንጌል ምዕራፍ 18 ቁጥር 19 እና 20 ላይ ያለውን እግዚአብሔርን ቃል አነብና ከዚህ በፊት ጥቂት ሀሳቦችን አንስቼ ትንሽ ጊዜ እንከፋፈልና ጨርሳለሁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 19 እስከ 20 ያለውን እግዚአብሔርን ቃል አነባለሁ። እንዲህ ይላል፣ ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸው በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናለሁና ይላል እግዚአብሔር ቃል። ደግሜ አነባለሁ። ደግሞ እላችኋለሁ ከእናንተ ሁለት በምድር በማናቸው በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናለሁና ይላል እግዚአብሔር ቃል። ዛሬ ማታ በዚህ ሰርግ ምክንያት የማካፍለው የእግዚአብሔር ቃል ሐሳብ ክርስቶስ የሚገኝበት ህብረት በሚል ሐሳብ ነው። ጥቂት ጊዜ የማካፍለው ከቁጥር 19 እስከ 20 ያለው የማቴዎስ ወንጌል ከላይ ካለው ክፍል ላይ ስትመለከቱ ጌታችን ኢየሱስ ክርስቶስ ስለ ቤተ ክርስቲያን ስልጣንና በቤተ ክርስቲያን አሰራር ውስጥ መደረግ ስላለባቸው ነገሮች
ክርስቶስ ኢየሱስ ያስተምራል። ይህ ከቁጥር 19 እስከ 20 ያለው ክፍል ደግሞ የተጻፈው ስለ ማንኛውም አይነት ልመናና ጸሎት የሚያስተምር የእግዚአብሔር ቃል ሐሳብ ነው። 2 ወይም 3 ሰዎች በአንድነት ቢሰበሰቡ በመካከላቸው እኔ ይገኛለሁ ብሎ ተስማምቶ በሚጸልዩ ጸሎትም ክርስቶስ ኢየሱስ እንደሚገኝ ያስተምራል። ይህ ማለት ጌታችን ኢየሱስ ክርስቶስ ስለ አስተሳሰብ አንድነትና በግልም ሆነ በህብረት በሚጸለየው ጸሎት ላይ በተለይ አሁን ይህ ክፍል የግልን ጉዳይ ሳይሆን በህብረት ላይ ትኩረት የሚያደርግ አስተምሮ በዚህ ክፍል ላይ እናገኛለን። በተለይ ክርስቶስ ኢየሱስ ከላይ ባለው ክፍል በማቴዎስ ወንጌል ስለ ቤተ ክርስቲያን 2 ቦታ ላይ ብቻ ነው ስለ ቤተ ክርስቲያን የሚያነሳ። ቤተ ክርስቲያንና ቤተሰብ ሁለቱ በእግዚአብሔር ቃል ምሳሌ ወይም ክርስቶስ ኢየሱስ ቤተ ክርስቲያንን እንደሚወድ ባልና ሚስትና ቤተ ክርስቲያንና ክርስቶስ ተመሳሳይ የሆነ ገጽታ አለ። ክርስቶስ ቤተ ክርስቲያንን እንደወደደ ቤተ ክርስቲያን የክርስቶስ ሙሽሪት ናት። ሙሽራው ኢየሱስ ክርስቶስ ነው። ክርስቶስም የሚመጣ ወደ ቤተ ክርስቲያን ነው። ስለዚህ ደግሞ ባልና ሚስት ልክ እንደ ክርስቶስና እንደ ቤተ ክርስቲያን በመካከላቸው የነበረውን ንጽህናና ቅድስናቸውን ጠብቆ እንዲኖሩ የእግዚአብሔር ቃል ያስተምራል። አሁን ክፍሉ ላይ የሚያመለክተው ስለ ህብረት ወይም ስለ ቤተ ክርስቲያን የሚያስተምር ሐሳብ ሆኖ ሳለ እኔ ከዚህ ክፍል ስለ ቤተሰብ ጥቂት ሐሳቦችን ለማንሳት እፈልጋለሁ። ምክንያቱም ክርስቶስ ኢየሱስ ባስተማረው በዚህ ትምህርት ላይ ስለ አንድነት፣ ስለ ልመናና በመካከላቸው ስለሚኖር ስምምነት ጠበቅ ያለ ሐሳብ 2 ቁጥር ነው፣ ግን ብዙ ነገሮችን ያነሳል። ክርስቶስ ኢየሱስ እኔ ይገኛለሁ። ክርስቶስ የሚገኝበት ህብረት ምን አይነት ህብረት ነው? ክርስቶስ የማይገኝበት ህብረት አለ፣ ክርስቶስ የሚገኝበት ህብረት አለ። ስለዚህ ከዚህ ክፍል እርስ በርስ እንዲስማሙና እርስ በርስ የሚትለያይ ከሆነ ህብረት በሌለበት ክርስቶስ እንደማይኖር ጌታችን ኢየሱስ ክርስቶስ ያስተምራል። በተለይ ኢየሱስ ክርስቶስ በዚህ ክፍል የሚያስተምረው ስለ ስምምነት፣ ስለ ህብረትና ስለ ፍቅር በአንድ መልካም ዓላማ ላይ አንድ ቤተሰብ በአንድ ላይ ሲኖሩ ክርስቶስ ኢየሱስ በመካከላቸው አብሮ እንደሚኖር ያስተምራል። መቼም ሙሽራና ሙሽሪት እግዚአብሔር የሚሰጠውን የዕድሜ ዘመናቸውን በአንድነት በህብረት ለመቀጠል የሁለት ሰው ስምምነት ነው። ይህም ስምምነት ያፍ ብቻ ሳይሆን የልብም ጭምር ነው። ክርስቶስ ኢየሱስ በትዳራቸው መካከል እንዲገኝ ከባልና ከሚስት የሚጠበቁ መስፈርቶች መጽሐፍ ቅዱስ ኤፌሶን ላይ የምትመለከቱ፣ ቆላስይስ ላይ ከዘፍጥረት ጀምሮ በነገራችን ላይ መጽሐፍ ቅዱስ ራሱ የተጻፈው በቤተሰብ ውስጥ የእግዚአብሔርን ስራ በአንድ ቤተሰብ ተጀመረ። ያንን ቤተሰብ እግዚአብሔር እንዴት እንዳበዛና በቤተሰብ ላለው እግዚአብሔርን ዓላማ ነው የሚያሳየው። ስለዚህ አለመስማማትና አለመግባባት ለአንድ ቤተሰብ ደግሞ ነቀርሳ ነው። ይሄ በጣም የሚጎዳ ነቀርሳ ስለሆነ ክርስቶስ ኢየሱስ ስለ አንድነት ያስተምራል። ይሄም አንዳንድ ጊዜ ትዳር በፍቅር ይጀመርና የተወሰነ ያህል ከሄደ በኋላ ፍቅራቸው እየቀዘቀዘ ይመጣና መንፈሳዊ ነገራቸው ይከሳል። ሰው ውጫዊ ማንነቱ ሲከሳ ሰው ያውቃል። እከሌ እኮ ከሳ ተጎዳ ይባላል። ወይም የሆነ ኬዝ ኖሮ ሊሆን ይችላል ሰው ይከሳል። ግን ከዛ በተለየ መንገድ ትዳር ውስጥ ያለው ፍቅር የሚከሳበት መንገዶች አሉ። ምንድን ናቸው? በተለይ ትዳር ውስጥ ፍቅርን የሚቀንሱ ህብረትን፣ አንድነትን፣ መስማማትን የሚከለክሉ ነገሮች አሉ። ትዳር ውስጥ ህብረት ሲጠፋ ክርስቶስ ይጠፋል። አንዳንድ ትዳር ውስጥ ልክ እንደ ሎዶቅያ ቤተክርስቲያን ክርስቶስ ከልባቸው ከቤታቸው ወጥተው በልባቸው በቤታቸው ደጅ ላይ ቆሞ የሚያንኳኳበት ሁኔታ አለ። ለዚህ ነው በደጅ ቆሞ ምን አደረገው? ተመልከቱ። ከልብም ከቤትም ከወጣ ክርስቶስ ከውጭ ነው ያለ ማለት ነው። ቤት ውስጥ ያለ ሰው በር አያንኳኳም። ከውጭ ያለ ሰው ነው በር የሚያንኳኳ። ክፈቱልኝ ይገባለሁ ከእናንተም ጋር ይቀጥላለሁ ይላል። ስለዚህ ላጤ ሆነው ሳያገቡ በፊት የነበረው መንፈሳዊ ኳሊቲያቸው ከተበላሸ ያ ፍቅር የሚቀንስ ከሆነ
የጸሎትና የእግዚአብሔር ቃል ጥናት እየቀነሰ ሲመጣ በመካከላቸው ቀስ በቀስ የእግዚአብሔር ነገር እየደከመ ይመጣል። ልክ አገር ቤት በኩራዝ ጋዝ ሲያልቅ የኩራዝ አቅም ወይም የብርሃኑ አቅም እየቀነሰ እንደሚመጣ ሁሉ በትዳራቸው መካከል የነበረው የእግዚአብሔር ነገር እየቀነሰ ይመጣል። ፍቅራቸው ሲቀንስ ያ ነገር በቀነሰ ቁጥር ደግሞ የእግዚአብሔር ፕሮግራም በመካከላቸው ያለ በእነሱ ላይ እግዚአብሔር ሊሰራ የጀመረው ነገር እየቀነሰ ይመጣል ማለት ነው። ስለዚህ ክርስቶስ የሚገኝበትን ህብረት ክርስቶስ ራሱ ነው በዚህ ክፍል ላይ የሚናገረው። ደግሞ እላችኋለሁ ከእናንተ ሁለት በምድር በማናቸውም በሚለምኑት ነገር ይላል። ይሄ ልመና ማለት ፍላጎትን ሰጪውን መጠየቅ ነው። አንድ ሰው የሚፈልገውን ነገር በሰጪ እጅ ያለውን ነገር ሰጪው እንዲሰጥ የሚያቀርብ ፍላጎት ማለት ነው። ፍላጎታቸውን ለሰጪ ሲያቀርቡ በአንድ ልብ ሆኖ ይላል። ይሄ በጸሎትና በአንድ ሀሳብ ተስማምተው ለክርስቶስ የሚያቀርቡት ጩኸት ማለት ነው። ቃሉንና ጸሎትን ከዘነጉ በመካከላቸው ህብረት ይጠፋል ማለት ነው። አንዳንድ ትዳር ያለ ጸሎትና ያለ እግዚአብሔር ቃል ራቁቱን የቀረበት ዘመን ነው። አጥር የሌለ ቤት፣ ራቁት የሆነ መንፈሳዊ ነገር የጎደለ ከመንፈሳዊ በረከት የራቀ ትዳር አለ። በነገራችን ላይ የምንፈልገው ነገር መኖር አይደለም ትዳራችንን የሚያሳምረው፣ የሚያስፈልገን ጌታ መኖር ነው። የሚያስፈልገን ምግብ ያስፈልጋል፣ ልብስ ያስፈልጋል፣ መጠለያ ያስፈልጋል፣ መኪና ያስፈልጋል፣ የምትበሉት የምትጠጡት ነገር ያስፈልጋል። ያ ሁሉ ያስፈልጋል። ያ ሁሉ ኖሮ ግን ጌታ ከሌለ ያ ትዳር የተጎዳ ትዳር ነው። ያ ትዳር የተረበሸ ትዳር ነው። ሰላም የሌለ ትዳር ነው። አንዳንድ ሰዎች ሁሉም ነገር አላቸው ግን ክርስቶስ የላቸው። ሁሉ ነገር ጠፍቶ ክርስቶስ ካለ እሱ ይበቃል። ድምፅ ዘማሪው ሲዘምር አስታውሳችሁ ከሆነ ቀሪ ዘመኔ ላይ ቃል ዘራው ካለ ያ ቃል ያ ክርስቶስ ካለ ያ ትዳር የተረበሸ ሰውን የተባረከ ነው። ሰው ሲያይ በውጫዊ ሁኔታ ታይቶ የለም እኮ ይባላል። ኢየሱስ ካለ የሌለም ማለት ኢየሱስ ከሌለ ግን ያለው የለም። ለአንድ ቤተሰብ ትልቁ ውበት ምንድነው ካላችሁ ከእግዚአብሔር ጋር ያለው ህብረት ነው። ጤናማ ህብረት። በተለይ በዚህ ዘመን ለአንዳንድ ትዳሮች መለኮታዊ ጣልቃ ገብነት ያስፈልጋል። የአምላክ እርዳታ፣ የአምላክ ጉብኝት፣ የአምላክ ህብረት፣ የአምላክ አብሮነት። የእናንተን ትዳር ይሄ ህዝብ ሁሉ ጥሎ ወደ ቤቱ ይመለሳል። እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔር ጣልቃ ገብነት ያስፈልጋል። ለምንድን ነው የእግዚአብሔር ጣልቃ ገብነት ለቤተሰብ የሚያስፈልገው? ባሎችና ሚስቶች፣ ለማግባት የሚታስቡ ወጣቶች ለምን ካላችሁ ሰው በኃይሉ ሊበረታ ፈጽሞ የሰው አቅም ሄዶ ይደክማል። እግዚአብሔርን የሚታመኑት ግን በምድርም በሰማይም በረከት አላቸው። የሰው ጉልበት ገደብ አለው። የሰው አቅም ገደብ አለው። የሰው ችሎታ ገደብ አለው። የሰው ሩጫ ገደብ አለው። ሰው ሄዶ ይደክማል። ጎበዝ የነበረው ይደክማል። መጽሐፍ ለዚህ ነው ጎበዞች ይደክማሉ ይላል። ጉልበት ያላቸው ይደክማሉ። አቅም ያላቸው ይደክማሉ። እግዚአብሔርን የሚጠብቁ ግን ይበረታሉ ይላል። ወዳጆቼ ብርቱ ነው የምትሉት ሰው አንድ ቀን ይደክማል። በእግዚአብሔር የሚታመኑ ግን ለዘላለም በምድር ላይ ኃያላን ይሆናል። እነሱ ብቻ አይደለም ሰራቸውም ጭምር። ስለዚህ ክርስቶስ እኔ ይገኛለሁ ያለው እነማን ጋር ነው? አሁን ዛሬ ለማውራት የፈለግኩት በተለይ በቤተሰብ ዙሪያ ብቻ ነው። ከቤተሰብ ኮንቴክስት ሊወጣ አልፈልግም። በቤተሰብ ዙሪያ ሁለት ሰው ተስማምቶ በሚያደርጉት በማንኛውም ነገር ሲል ወንጀልን አይጨምርም፣ ኃጢአትን አይጨምርም ክፍሉ። ምክንያቱም እሱ ጻድቅ ስለሆነ ስለ ጽድቅ ነው የሚያወራው። በማንኛውም ነገር ሲል እግዚአብሔር በሚከብረው መንገድ በሚጸልዩ ጸሎት ላይ ክርስቶስ ከዛ ቤተሰብ የራቀ አይደለም። እኔ ይገኛለሁ ይላል። ለምንድን ነው ክርስቶስ ኢየሱስ እኔ ይገኛለሁ የሚለው? ይሁ ቁጥር 20 ላይ 2 ወይም 3 በስሜ በሚሰበሰቡበት ይላል። ይሄ ቤተክርስቲያን ህብረት ይላል የሚጨምር ነው። በዛ
በመካከላቸው ይሆናለሁና ይላል። በተለይ ስለ ቤተሰብ የእግዚአብሔር ቃል ሲያስተምር መስራቹም እግዚአብሔር ነው። ቤተሰብ በእግዚአብሔር የተመሰረተ ቅዱስ ተቋም ነው። ከአዳምና ከሔዋን እንመልከት። አዳምና ሔዋን ወደ ትዳር ሲገቡ የሚያስፈልገውን ነገር ሁሉ እግዚአብሔር አዘጋጅቶ ነበር። አዳምና ሔዋን እምቢ ብሎ ወጡ እንጂ እግዚአብሔር በእነሱ ላይ ሊያደርግና ሊሰራ አስቦን ማንኛውንም መለኮታዊ በረከት እግዚአብሔር አላቆመው። ባስቀመጠበት ቦታ ስለጠፉ ነው። አዳም ይጠራና አዳም አዳም አለ። እሱም አቤት አለ። ወዴት ነህ? ለምንድን ነው እግዚአብሔር አዳም ወዴት ነህ ያለ? ታውቃላችሁ? ለምንድን ነው ወዴት ነህ ያለ? መጀመሪያ ማን ባስቀመጠበት የለምና፣ እግዚአብሔር ባስቀመጠበት ቦታ የለምና ነው። እግዚአብሔር ጠራ፣ ወዴት ነህ? ምክንያቱም ምናልባት እግዚአብሔር የማይገኝበት ህብረት ኃጢአትን፣ ክፉ ስራን ለማድረግ በምናደርገው ህብረት ላይ ነው የማይኖረው። በክፎች ህብረት ላይ ክፉ ነው የሚኖረው። በጻድቃን ህብረት ላይ እግዚአብሔር ነው የሚገኘው። ስለዚህ የዚህ ክፍል ዋና ሀሳብ እግዚአብሔርን በአንድ ልብ፣ በአንድ ሀሳብ፣ በአንድ መንፈስ ሆኖ እንዲፈልጉ የሚያስተምር የእግዚአብሔር ቃል ክፍል። አብሮ መጸለይ፣ በጸሎት መትጋት፣ የእግዚአብሔርን ፊት መፈለግ። በጸሎት የሚተጉ ባልና ሚስት በእግዚአብሔር ሁሉን አዋቂነት የሚደገፉ ናቸው። ልጅ እንኳን ባይኖር እግዚአብሔር ልጅ ይሰጣል የሚል እምነት ይኖራቸዋል። ልጅ እንኳን በሀገራችን ላይ ልጅ የሚትወልዱ አብራችሁ ስለተኛችሁ አይደለም። ልጅ የሚሰጠው ማን ነው? አሁን እንጂ ማን ነው የሚሰጠው? የወለዳችሁ ስለምትወልዱ መውለድ ስለምትችሉ አይደለም። እግዚአብሔር ሰጪ ስለሆነ ነው። ምናልባት የፍናና አይነት ትዕቢት ያላችሁ ሰዎች ልትኖሩ ትችላላችሁ። እኔ እኮ ወልጅ ያለው ልጅ አለኝ፣ 4 ልጅ ያለው፣ 3 ልጅ ያለው፣ 2 ልጅ ያለው ብላችሁ የትዕቢት ቃል የምትናገሩ ልትኖሩ ትችላላችሁ። ግን የሐና እምነት ከፍናና እምነት ይበልጣል። እንዲህ አለች፣ እግዚአብሔር አዋቂ ነው። አትተባዩ፣ በኩራትም አትናገሩ። እግዚአብሔር የዘጋውን ማኅፀን ከፍቷል። 7 የወለደች ምን ሆናለች? ደክማለች። ምንም የሌላት የልጆች እናት ሆናለች። ዛሬ ማታ አንድ ምስራች አለ። እግዚአብሔር ያለው ቤተሰብ እየጨመረ ይሄዳል። እግዚአብሔር የሌለ ቤተሰብ ነው ያለው የሚበተነው። ከማን ያላችሁ የትዕቢት ቃል የሚጸልዩ ባልና ሚስት በእግዚአብሔር የሚደገፉ ናቸው። ይደግማለሁ። ቅድም ያወራሁት ይነሳ ስለወለዳችሁ የትዕቢትን ቃል ባልወለዱት ላይ አታውሩ። እግዚአብሔር አንድ ቀን አፍ በሚያስይዝ መንገድ ይመጣል። ያኔ የሰራው እግዚአብሔር ጉልበቱ አልደከመማ። እኔም ማምነው እግዚአብሔር ዛሬም ያው ነው። አቅሙ አልደከመም፣ ጉልበቱ አልደከመም፣ ስልጣኑ አልደከመም። ወዳጄ እነግርሃለሁ፣ ሰው ነው ገንዘብ አይቶ የሚቀርበው፣ እሱ ግን ኢየሱስን አይቶ ነው ወደ ቤት የሚመጣው። ሁሉም ነገር ጊዜያዊ ነው። በእግዚአብሔር ሁሉን አዋቂነት ነገሮች ሲዘገይ በፈለጉት ነገር እግዚአብሔር ባይመጣ፣ ጸሎታቸው ቶሎ ባይመለስ፣ የለመኑትን ባያገኙ እግዚአብሔር አዋቂ ነው። ጉባኤ ጮኻችሁ እግዚአብሔር አዋቂ ነው በሉት። ድገሙት እንደገና። አሁን ባላችሁበት ሁኔታ እግዚአብሔር አዋቂ ነው። አንዳንድ ጊዜ የድፍረት ቃል የሚናገሩ ሰዎች አሉ። እነዚህ ልትሆን የቻልከው ተረግመ ሊሆን ይችላል። ከቤተሰብ ያደረ እርግማን ሊኖር ይችላል። አይደለም፣ የእኛ እርግማን በመስቀል ስራ ተሰብሯል። ከመርገም ነፃ ነን። እንኳን ተረግሞ ተደግሞ በእኛ ላይ አይሰራም። በጌታ በኢየሱስ ስም ሽባሪ አይደለም። በደንብ አሜን በለ። ሰዎች በአንተ ላይ ባድማ ሊሰሩ አይችልም። በአንተ ላይ የተጻፈ ቃል ብቻ ነው የሚሰራው። የምድሪቱ አድማ በአንተ ላይ አይሰራም። ከእኛ ጋር ያለው ከሁሉ ምንድን ነው? ታታሪ ሰራተኛ ስለሆነ ትዳርሽን መሸከም የሚችለው አንቺንም እሱንም የሚሸከም ትከሻው ሰፊ የሆነ እስከ ሽበት ሽምግልና የሚሸከም አልፋና ኦሜጋ። ዝም በል። ከዘራችን አይደለም ከኢየሱስ ነው። አሜን። ንገሩት። ከእኛ ጋር ያለው ከሁሉ ምንድን ነው? በረከት ላይኖር ይችላል።
በማታውቀው ምድር ላይ እንደዚህ ዘና ብለን እንድትኖር ያደረገው ችሎታ አይደለም፣ ቸርነቱ ነው። እግዚአብሔር በቸርነቱ በሁሉ ነገራችሁ የምትደገፉት ይሆናላችሁ። ፊቱን ስትፈልጉ ስትጸልዩ እግዚአብሔር ከእኛ ከበሻ ያን የጸሎትን ቁልፍ የወሰደውን የጠላትን ኃይል የምንወጋበትን ጥበብን ይስጠን። አንዳንድ ቤት ላይ ጸሎት የለም። ባለትዳሮች ሆናችሁ ማትጸልዩ የጸሎት ጊዜ የሌላችሁ የምግብ ጊዜ አለ። ዘመን ለመጠየቅ ቤተሰብ ለመጠየቅ ስለ ሰው ልታወሩ ስለሚያከለል ታሪክ ለማውራት በጣም ብዙ ጊዜ አላችሁ። የጸሎት ጊዜ የሌላችሁ እግዚአብሔር የጸሎትን ምርኮ ይመልስ። ወዳጄ ተዘርዝሮ ተመንዝሮ ተሲቆ የማያልቅ ሀብት ያለው በሚጸልይ ሰው ቤት ውስጥ ከዛ ውጭ ሌላ ነገር የለም። የሚጸልዩ የእግዚአብሔርን ፊት የሚፈልጉ ሰዎች ቤት ክርስቶስ ይገኛል። እዛ ቤት ክርስቶስ አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ታስታውሳላችሁ። ካህኑ ዘካርያስ ለማገልገል በተነሳ ጊዜ መልአኩ ገብርኤል መጣና ዘካርያስ ሆይ ምን ተሰምቶሃል? እንደው ምንድን ነው የሚለው? ጻድቅ የእግዚአብሔርን ሕግ በመጠበቅ የተመሰከረ ለረጅም ዘመን ያለ ልጅ የሚኖር ለሌሎች ሲጸልይ ልጅ ብዙ ሴቶች በልጅ ተባርኳሉ። እሱ ግን ጥያቄ ያልተመለሰ ሰው ነው። ግን ከሚስቱ ጋር የጸሎት መሠዊያ አልፈረሰ። ይጸልያል። ከዕለታት አንድ ቀን አዋጅ ተገለበጠ። የምስራች ጸሎት ይኖራል። ተሰምቷል። እዚህ ውስጥ የእግዚአብሔርን ፊት የምትፈልጉ ሰዎች ጸሎታችሁ ተሰምቷል። ወዳጄ ድንገት የባለስልጣን መስሪያ ቤት ስትሄድ ነው ተረኛ ብለህ እንድትጠበቀው። ኢየሱስ ጋር ስትመጣ ተረኛ አትባልም። በአንኳኳ ሰዓት ደጅ ይከፈታል። ሃሌሉያ። ነገር ሲኖር ጸሎት ያቆማችሁ ሰዎች ወደ ጸሎት ተመለሱ። እነግርሃለሁ ሰው ብረዳ እስከተወሰነ ጊዜ ነው በጸሎት የምታገኘው ሀብትና በረከት ዘመንን፣ ታሪክን፣ ዘሪን ነው የሚቀይረው። ሚስቲ ኤልሳቤጥ ወንድ ልጅ የምታደርጋል ለረጅም ዘመን በናፍቆት ስለቆየ ጥያቄ ያለው ሰው ስለነበር ይህንን ነገር አላምንም፣ እኔም አርጅቻለሁ፣ ባለቤትም አርጅታለች፣ ሊሆን አይችልም። እስከተወሰነ ጊዜ አገልግሎት ታቆማለህ። አፌን ድዳ ይሆናል። አቤት እግዚአብሔር ሲመጣ የሰፈር ሰው አያስፈቅድም እኮ ቀጥታ ነው የሚመጣ። ያለና ሲመጣ ቀጥ ብሎ ነው አንገት ደፋውን ቀና ያደርጋል። ኢየሱስ ኤልሳቤጥ ንግግሯን ነው የቀየረችው። እግዚአብሔር በተመለከተኝ ወራት እንዲሆናለሁ። እግዚአብሔር የሚመለከትበት ወራት ይመጣል። ምትጸልዩ ባለትዳሮች የሚያይበት ወራት ይመጣል። እሱ ጋር እንዳትል ብሎ እኮ ሚልፋቦስቴ ዳዊት እንደው ያ ቃል እንዴት ደስ እንደሚል ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት የቀረ ሰው አለ ወይ? አንድ አሸባቃጭ የሆነ አሸቃባጭ የሆነ ምንድን ነው ሲባ የሚባል ምን ጥሩ ነው ከአንተ ጋር ለመዋል ማይሆን ለአንተ የማይገባ በአንተ ከአንተ ጋር አብሮ እንዲበላ የማይገባ ተራ ሰው ነው። ደግሞ አንካሳ ነው። እኔ ሰው ነው እንጂ የፈለግኩት ስለሱ ጤንነት አይደለም የጠየቅኩት። ከኔ ጋር በገበታ ይበላል። የእግዚአብሔር ጊዜ ሲመጣ አሜን። የእግዚአብሔር ጊዜ ሲመጣ ወራኛ አይከለክልም፣ ሸቀባጭ አይከለክልም፣ ነገር አመላላሽ አይከለክልም። እግዚአብሔር ጊዜ ሲመጣ ሰው የሚችለው አንድ ነገር አይገርም። በደንብ ስሙኝ። ሰው መዝጋት የሚችለው የምድርን በር ይደግማል። ምድራዊ በር ሰው ሊዘጋ ይችላል። ከላይ የሚከፈተው ማንም ሊዘጋ በጌታ በቃ ሰው መዝጋት የሚችለው ምድራዊ በር ብቻ ነው። የሚፈልግ ቢዝነስ በርን ሊዘጋ ይችላል፣ እንትኑንም ሊዘጋ ይችላል፣ ያንንም ሊዘጋ ይችላል፣ ሰው ሊዘጋ ይችላል። ሰው የማይዘጋ በር አለ። አሜን። አሹ ጥያቄ ግን ጸሎት አለ በቤታችሁ ላይ ጸሎት አለ። በድህነታችሁ ጊዜ የኔ ጌታ የምትሉ ሰዎች ትንሽ ነገር ሲመጣ ጸሎት ያቆማችሁ ደረቃችኋል። አንዳንድ ትዳር ደግሞ አስቸጋሪ ትዳር ነው። የደረቀ እንጨትና እርጥብ እንጨት እሳት ላይ ብታደርጉ የትኛው ነው ቶሎ የሚነደው? ግን ሁለቱንም አንድ ላይ ስታደርጉ እሳቱ ይነዳል።
አንዳንድ ትዳር እንደሱ ወይ እሷ ጥሩ ነገር አለ ወይ እሱ ጥሩ ነገር አለ። እርጥብና ደረቅ እንጨት ቸካሉ ትዳራችሁ ጸሎት ካለ መንፈሳዊ ነገር ካለ ካልሆነ መብላት፣ መጠጣት፣ መውጣት፣ መግባት፣ መተኛት ከሆነ ኖርማል ኑሮ አይደለም። የታመመ ትዳር ነው። በሽተኛ ትዳር ነው። ያልተፈወሰ ትዳር ነው። ጤንነቱ ላይ አደጋ አለው ትዳር ነው። ሻወር ለመግባት ጊዜ ከሰጠ ለመንበርከክ ጊዜ ስጥ እንጂ ከልጆች ጋር የጌታን ፊት ብትፈልግበት ጊዜ ይኑር። አሁን ፖለቲካ ስለታመመ ሰው ሁሉ ጸባዩ ጥሩ ነው። ከብሮ ጸሎት አንዳንድ ሰዎች ደግሞ የኃጢአታችን ቁጥር በጣም ከ100% ከፍ ስላለ ነው። ድሮስ የጽድቅ ከ100 በላይ ጨምሮ ነበር። ሁል ጊዜ መጽሐፍ እንዲህ ነው የሚለው እግዚአብሔርን ፈልጉ ምን ትሆናላችሁ? ትጸናላችሁ። ቀጥሎስ ሁል ጊዜ ምን ፈልጉ? ተቀባችሁ ያለውን ሰው ሁል ጊዜ እግዚአብሔርን ፈልግ በሉ። ለራሴ ነው የሚታወቅ ያዝና ሁል ጊዜ እግዚአብሔርን ፈልግ በሉ። ፊቱን ፈልግ በሉ። ኪሱን ብቻ አትፈልጉ። ጌታው ስጠኝ ኪስ የሚፈልግ ሰው ብቻ ኪሱን ስጠኝ። አሁን ኪሱን አይደለም ፊቱን ያምራል። ዳዊት እንዲህ ነው አለ፣ ፊቱን አምራ እኛ ምን እንሆናለን? እንድናለን። የሚያድን ፊት ይብራለን። ይኸውልህ የእግዚአብሔር ፊት በአንተ ላይ ጥሩ ካልሆነ አንተ የሚታቃቸው ጓደኞች ለአንተ ነቀስ ነው የሚሆነው። ሚታቆት አሁን ከዚህ እስከዛ መንዳት እየተቸገረ ነን እንጂ የምናውቃቸው ድሮ በ50 ብር የሚሸኘው እንትናቆ ነው። አሁን 2000 ላይ ጨመረ ምናምን ጨመረ። ሜክላን መታቁ ሰዎች ሀሳባቸውን ቀይሯል። አንተ ከጌታ ጋር ስትሆን እነዚህ ነቀስ ጌታ ይመታል። ዋና ነገር ቤታችሁ ላይ ጌታን የምትፈልጉበት ጊዜ አለ። ዳና በጸጋ በቤታችሁ ላይ ከዛሬ ማታ ጀምሮ ቤተክርስቲያን ጸልያ ታጋባለች። ቀጥሎ ያለው 50 60 ዓመት የምትኖሩ ሁለታችሁ ናችሁ። ሌላ ሁሉ ተመልካች ነው። ይሁን ዛሬ በዚህ ቃል ስትገቡ የሚመለከታል። ትዳራችሁን ከውጭ ነው የሚያየው። ሶስተኛ አካል አለ። እናንተ እስካላባራችሁ ድረስ ከቤታችሁ የማይወጣ የክፉ ቀን ጓደኛ በችግር ጊዜ ከእናንተ ጋር አብሮ ባልሽ እንኳን በጣም ነው የሚወድሽ የሚለው በጣም ነው የሚጠላሽ የሚልበት ቀን ነው። በጣም ነው የሚወድሽ የኔ ነፍስ ያለው ባል ራሱ ከዕለታት አንድ ቀን አፉ አሳስቶ የኔ ጠላት የሚልበት ቀን ነው። ግን ስንወድቅም ስንነሳ እስከ ፍጻሜ ድረስ የሚወደን በመስቀል ላይ ዋጋውን ከፍሎ ከአብ ጋር ያስታረቀን የእግዚአብሔር ልጅ ኢየሱስ ነው። አሜን። ስለዚህ የምትደገፉ ሰዎች በሱ እንድትደገፉ መክራቸዋል። እግዚአብሔር የሚጸልዩ ባልና ሚስት እግዚአብሔር የሁሉም ነገር ተቆጣጣሪ እንደሆነ እግዚአብሔር የሁሉ ተቆጣጣሪ ነው። ከላይ ያለውንም ከታች ያለውንም የሚቆጣጠር የሁሉም ነገር ተቆጣጣሪ። አንዳንድ ጊዜ ሰው በራሱ መንገድ ሮጦ ይሄድና ደግሞ ገንዘቡንም ጨርሶ ያለውንም ጨርሶ ይመጣል። እስኪ ቀድማችሁ ሰልፉን ለጌታ ስጡ። የእናንተን ነገር ለጌታ ስጡ። መንገድ ዘግቷል። የሁሉን ነገር ተቆጣጣሪ ማለት ነው። የሚያስጨንቃችሁ ሁሉ በማን ላይ ጣሉ? እሱ ስለ እናንተ ምን ያደርጋል? ባሎች የምትጨነቁት ነገር አለ። ሚስቶች ጭንቀታችሁን በባሎቻችሁ ላይ ሳይሆን በጌታ ላይ ጣሉ። የሚያስጨንቃችሁ ሁሉ በሱ ላይ ጣሉ። እሱ ስለ እናንተ ምን ያደርጋልና ያስባልና። ከባልሽ በላይ ነው የሚያስበው። ከሚስት በላይ ነው የሚያስበው። የሚያስብ አምላክ ነው። እንዴት እንደሚያኖርም ያውቃል። በእርሱ የሚደገፉ ናቸው። በጸሎት የሚተጉ ባልና ሚስት የሚታዘዝ ልብ አላቸው። ይሄ የመጀመሪያ ለጌታ የሚታዘዝ ልብ፣ ሁለተኛ ባል ለሚስት፣ ሚስት ለባል የሚታዘዝ ልብ። ይሄ አመፀኛ ልብ ለትዳር አይሆንም። የማይታዘዝ ልብ
ባልን ሪስፔክት የማታደርግ ከሆነ ሚስትን ደግሞ የማያከብር ከሆነ ያ ትዳር የተረበሸ ትዳር ነው። ክርስቶስ የሌለ ትዳር ነው። ክርስቶስ የማይገኝ ትዳር ነው። በገንዘብ ጉዳይ፣ በስራ ጉዳይ፣ በልጆች ጉዳይ፣ በቤተሰብ ጉዳይ፣ ባልተፈጸሙ ጉዳዮች ላይ አብሮ የማያወሩ ከሆነ የተረበሸ ትዳር ነው። አንዳንድ ባሎች ይህ ነገር ምን ሆነ፣ ያኛውን ምን አደረግ ብለህ ስትጠይቅ አንቺን ምን አገባ የሚሉ ባሎች አሉ። ያገባል ወይስ አያገባም? በምን ልብሳቸው ያገባል አያገባም? እስካገባ ድረስ ያገባል። ሁለቱም ሲንተካል ናቸው ነው። ምን አገባሽ የምትሉ ሰዎች እስካገባ ድረስ ያገባል። የመጠየቅ መብት አለ። አንዳንድ ሴቶች ባሎች ወንጀልን በተከታታይ ሲሰሩ የማይገስጹ ሚስቶች አሉ። ባሎቻቸው ወንጀል ሲሰራ እግዚአብሔር የማይቀበውን ነገር በተደጋጋሚ ሲያደርግ ሌላ ነገር ተውና በስልክ እንኳን የሚያወራውን ነገር ልትቆጣጠር ይገባል። ለአንቺና ለቤትሽ እርም ይዞ እንዳይመጣ ይሄንን ነገር እግዚአብሔር አይወድም። እግዚአብሔር እርም ባለበት ትዳር ላይ አብሮ አይቀጥልም። እዚህ ክፍልም እንደሱ ነው የሚለው። እግዚአብሔር የማይወደውን ነገር ማስቆም የምትችል ጀግና ሴት እንደነ አቢግያ የባሏን ሞት ያስቀየረች ሴት ናት። አቢግያ ደቡብ አፍሪካ ላይ በህጋዊ መንገድን ሀብታም መሆን ይቻላል። በታክቲክና በቴክኒክ ሀብታም ለመሆን እየሞከረ ከሆነ የኔ ውድ አቁም፣ ለልጆቻችን እርመት ታብላ ማለት ትችላለሽ። እግዚአብሔር እጅ የሌለበት ሀብታሞች በዝተዋል። የእግዚአብሔር ሀሳብ የሌለበት የመረራችሁ እንድትወጡ ፈልጋለሁ። ለልጆችም ለአንተም የሚበቃ እግዚአብሔር ያለበት ነው። ቅድም ሲዘምሩ አልነበረም እንዴ? በ5 እንጀራና በ2 ዓሣ 5,000 ሕዝብ ካበላ ያ ኢየሱስ ሀሳቡን ቀይሯል። ዛሬስ መባረክ አይችልም ወይ? ይችላል። እግዚአብሔር ከተቀላቀለ በረከት ይጠብቃችሁ። ጎልፍ ካለው ይጠብቃችሁ። እያበላ ሊሆን ይችላል። አንድ ቀን ግን እንደሚያልቅ እንዳትረሳ። ጤናማ ሚስት የባሏን አካል በሚገባ ትመረምራለች። ወዴት እንደሚሄድ፣ ምን እንደሚያደርግ፣ ምን እንደሚሰራ፣ ለምን እንደሚንቀሳቀስ የማትመረምር ከሆነ ችግር አለበት። የሌብነት ንግግር ተቀይሯል። እዚያ ጋር የሚታዘዝ ባል ሚስት የምትናገረውን ነገር የማይሰማ ከሆነ ሚስት በባሏ በኩል የሚመጣው ምክር የማትሰማ ከሆነ ትዳራቸው ጤናማ አይደለም። ሌላው እርስ በርሳቸው ትሑታን ናቸው። የሚጸልዩ ትሑታን፣ ያ ማለት ትሕትና የክርስቶስ ባህሪ ነው። ክርስቶስ ኢየሱስ ወርዶ ዝቅ ብሎ እስከኛ ድረስ መጥቶ እኛን ካዳነ እኛም ደግሞ አምባገነን በትዳር ውስጥ አምባገነን መሆን የለብንም። ትሑታን እንድንሆን ያስፈልጋል። ትሕትናን እያሳየን ነው ትዳራችንን የምንመራ። ያም ደግሞ ትዳራችንን የምናቆይበት ዕቃው ትሕትና ነው። በትሕትና ነው ትዳራችንን የምናቆይ። የድመትና የውሻ ባህሪ እንዳለ ሌላ ፍቅራቸው እያደገ የሚሄድ ነው። አንዳንድ ትዳር እስከሚያገቡ ድረስ ምን በላሽ፣ የት ዋልሽ፣ ምንድነሽ ምናምን ይላሉ። እስከ 1 ዓመት ድረስ ከገቡ በኋላ በጣም እንክብካቤያቸው እጅግ የተለየ ነው። አንዳንድ ባሎች በጣም ያንከባክባሉ። ካገቡ በኋላ ከ2 ዓመት ከ3 ዓመት በኋላ ስልኩ እንኳን ሲደውል በሰላም የማወሩ ባሎች አሉ። ምንድን ነው የሚሉት? ሚስት ሲደውል ምንድን ነው የሚባለው? ወይስ አቤት ነው የሚባለው? ለምን ደወልሽ? ለምን ደወልሽ? እንደ ቻይና ልብስ ቀለም የሚለቅ ፍቅር ፍቅራችሁ እያደገ እንዴት ቤታችሁ መንፈሳዊ ቤት ሊሆን ያስፈልጋል። በመንፈስ የተሰራ ካልሆነ የሚሰሩት ነገር ስለሚበቅል ፍሬውንም የምትበሉ እናንተ ራሳችሁ ናችሁ። ልትጠነቀቁ ይገባል። በጸሎት በአንድነት የእግዚአብሔርን ፊት የሚፈልጉ ናቸው። ከዛ የተነሳ ቤታቸው የሰላም ቤት ይሆናል። ሁሉ ነገር ነው ሰላም ከሚጠፋ ሁሉ ነገር ጠፍቶ ሰላም አይሻልም? አረ እግዚአብሔር የሰላም ያርግልን። አሜን። ሰላም በገንዘብ የማይገዛ ነገር ነው። በውስጣችን
በልባችን ያለው ሰላም ነው ወደ ውጭ የምናወጣ። ክርስቶስ ኢየሱስ እኔ ሰላምን ምን አደርጋለሁ ይሰጣለሁ፣ እኔ የሚሰጣችሁ ሰላምን አላም እንደሚሰጠን አይደለም። ክርስቶስ የሚገኝበት ትዳር እርስ በርስ የሚመካከሩ አብሮ የሚጸልዩ የመደማመጥ መንፈስ ያላቸው ትሑታን የሚከባበሩ የሚደማመጡ ትንሹንም ነገር በግልጽነት ባል የማያውቅ ባል እንዳይኖር፣ ሚስት የማታውቀው ባል እንዳይኖር የሚጠነቀቅ እየተጠነቀቁ የሚኖሩ ናቸው። ያን ጊዜ ትዳራችሁ ጤናማ፣ በረከታችሁ ደግሞ ሰፊ ይሆናል። የሚጸልዩ ባልና ሚስት ለሰይጣን በር የዘጉ ናቸው። ሰይጣን ያን ትዳር ሊገባቸው እኔ ቃል በደንብ አድርጌ ላሳያችሁ። ሁል ጊዜ ክርስቶስ በቤታችሁ ካለ የልባችሁን በር የሚያንኳኳ ክፉ እንዳለ ልታውቁ ይገባል። ሁል ጊዜ ህብረታችሁን፣ ሰላማችሁን፣ ጤናችሁን፣ ፍቅራችሁን፣ አንድነታችሁን የሚጠላ ሌላ አካል አለ። ለዚህ ለሁላችሁም አንድ ጠላት አለ። እሱም ማን ይባላል? ዲያብሎስ፣ የወንድሞች ከሳሽ የተባለ በአንደኛ ጴጥሮስ ምዕራፍ 5:8 ላይ በመጠን ኑሩ፣ ባላጋራችሁም ዲያብሎስ የሚውጠው ምን አድርጎ ፈልጎ እንደሚያንቀሳቅስ በዙሪያችሁ ምን ይሆናልና ይዞራልና አጥብቃችሁ ምን አድርጉ ተቃወሙ። ይዞራል። አንዳንድ ጊዜ የሚጸለየው ጸሎት ሰይጣን ይሞታል ብለን ማንደ የሚጸለየው ሰይጣን አይሞትም፣ መንፈስ ነው። እሱ አይሞትም፣ መንፈስ ነው። ለጊዜ ነው የሚሸሸው። ስትጸልዩ ስትገስጹ ይሸሻል፣ ግን ዙሪያችሁን አይለቅም። እሱ እንዳይገባ የተዘጋ በር ያስፈልጋል። በጸሎት የተዘጋ በር። የሚጸልዩ ባልና ሚስት ሁኔታዎችን መቀየር ይችላል። የተለያዩ ችግሮች ካሉ የእነሱ ታሪክ በቅጽበት ይቀየራል። በዚህ ዓመት ዋጋ የሚከፍሉ ከሆነ በሚመጣ ዓመት በፍሬ የተሞሉ ናቸው። እግዚአብሔር በፍሬ ይባርካቸው። የእግዚአብሔርን ድምፅ ለይተው የሚያውቁ ናቸው። ለኑሯቸው ሁሉ መጀመሪያ የሚያደርጉት እግዚአብሔርን ነው። ክርስቶስ የትዳራቸው ማዕከል ነው። በራሳቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የሚመሩ ናቸው። ስለዚህ ወዳጆች በትዳር ውስጥ ስትኖሩ የእግዚአብሔር በረከት የሚኖረው ክርስቶስ በትዳራችሁ ላይ ሲኖር። የነሳብ ተናግሬ ልጨርስ። በትዳር ውስጥ ድል የማይመጣ ለምንድን ነው ካላችሁ ለሶስት ምክንያት። አንድ ለእግዚአብሔር ባለመሸነፍ። የተሸነፈ ልብ፣ የተሸነፈ ህብረት ከሌለ በትዳር ውስጥ በረከት አይኖርም። ሁለተኛ የባልና የሚስት ልብ የተለያየ ከሆነ የልብ አንድነት በሌላበት የእግዚአብሔር በረከት አይኖርም። ኢየሱስም አይኖርም። ልባችሁን ቼክ አድርጉ። በመካከላችን ህብረት አለ፣ ጥሩ ፍቅር አለ፣ አንድነት አለ፣ እየተደማመጥን ነው የምትሉትን ነገር ይሁ ቤታችሁ። ለዚህ ነገር ደግሞ ነቢይ ሲመጣ አይደለም፣ በልባችሁ ያለውን ቆሻሻውን አስወግዳችሁ መመካከል ስትጀምሩ መንፈስ ቅዱስ ወደ ቤታችሁ ይመጣል። ሶስተኛና የመጨረሻ በጋራ የእግዚአብሔር ፊት ያለመፈለግ። ቅድም ብያለሁ፣ እርጥብ እንጨትና ደረቅ እንጨት ከሆናችሁ ያ የእርጥብ እንጨት ደረቅ እንጨትም እንዲነድ አይሰጥም። ትዳር ውስጥ ትልቁ መሰናክል ይሄ ነው። በጣም ከባዱ ችግር በሁለት ሰው መካከል አንድ አይነት ነገር ከሌለ ያ ነገር ይበላሻል። ስለዚህ በዚህ የተገኛችሁ ቅዱሳን ክርስቶስ ኢየሱስ የሚገኘው ለእግዚአብሔር በተገዛ ቤተሰብ፣ እግዚአብሔርን በሚወዱ ቤተሰብ፣ በጋራ የክርስቶስን ፊት በሚፈልጉት ቤተሰብ ክርስቶስ ይገኛል። ዛሬ ዳናትና በጸጋ በዚህ ጉባኤ ውስጥ ያላችሁ ቅዱሳንን የሚመክራችሁ ምክር ቢኖር እናንተ የምትፈልጉት ጌታ እሱ በሚፈልገው ቦታ ከተገኛችሁ ወደ እናንተ ነገር ይመጣል። ታሪካችሁን ይቀየራል፣ ሕይወታችሁ ይቀየራል፣ ጥያቄያችሁ ይመለሳል። የከበደባችሁ ተራራ ከፊታችሁ ዞር ይላል። በጉልበት የሞከራችሁትን ነገር በቃሉ ያስወግደዋል። ስለዚህ የእሱን ፊትና የእሱን ሀሳብ በመጠበቅ እንድትተጉ እግዚአብሔር አምላክ እንድንተጋ ይርዳል። ሁላችን ቆመን እንጸልይና እንጨርሳለን። በእግዚአብሔር ፊት እግዚአብሔር ልጅ ኢየሱስ በመካከላችን ይሁን። ጉባኤ አሜን ትላላችሁ? ይሁን። ከህብረታችን ከመካከላችን ወጥቶ ከሆነ እሱ ወደኛ ይመለስ። ናና በመካከላችን ሁን። እንፈልጋለና ታስፈልገናልና ለሀገራችን ታስፈልገናልና ክርስቶስ ከመካከላችን
በሉ ጫችሁ ክርስቶስ ያለበት ነገር ይቀጥላል። ከሀገራችን ከሎኬሽናችን ከህዝባችን ከልባችን ከኑሯችን ወጥቶ ከሆነ እሱ ወደኛ ነገር ይመለስ። እሱ ሲመለስ ነገራችን ይሰምራል፣ ታሪካችን ይቀየራል፣ ቋጠሯችን ይፈታል። አገሪቱ ላይ የከበደብን ከባዱ ነገር ይንከባለልልናል። ዛሬ በመካከላችን ክርስቶስ እንዲሆን የሁላችን ልብ ከሱ ጋር እንዲሆን ምኞት የለም። አጭር ጸሎት ስለምንጸልይ በአንድ ደቂቃ ብቻ በእግዚአብሔር ፊት የቆማችሁ ቅዱሳን የጸሎት ምርኳችን ይመለስ። እሱን የመፈለግ ልብ ይሰጠን። ለሱ የተከፈተ ልብ ይሰጠን። የሥጋ ልብ ይሰጠን። አሜን ነው ወይ? ድንጋይ የሆነን ልብ ይንከባለን። አሜን ይንከባለን። በድንገትም ወደዚህ ዌልካም መጣችሁ ከሆነ ክርስቶስ በዚህ ሰዓት እናንተን ዌልካም ይላችኋል። ልባችሁ ላይ ሊገባ ይፈልጋል። የሆነ አጥራችሁን ሊያፈርስ ይፈልጋል። ጨለማችሁን ሊያበራ ይፈልጋል። ዛሬ በዚህ ማታ በሆነ ባልና ሚስት መካከል ሰይጣን የገመደውን ክፉ ገመድ ይበጥሳል። የሆነ ቤተሰብ ላይ አዲስ የምስራችን በረከት ሊያመጣ ይፈልጋል። የሆነ ያዘነውን ቤተሰብ ሊያጽናና ይፈልጋል። ሰላም ከሄደ ቤተሰብ ሰላምን ሊሰጥ ይፈልጋል። ያ ሰላም ወደ ሀገራችን ወደ ደቡብ አፍሪካ ይመለስ። አሜን ይመለስ። እንድትጸልዩ እፈልጋለሁ። መንፈስ ቅዱስ የዚችን ምድር እንድትፈውስ በዚህ ምድር ያንተ ሰላም እንዲሆን አሜን አሜን እንዲሆን በጸሎት ከብረን ጸሎትን ትተን ከሆነ ወደ ጸሎት መልሰን የወደቀብን በትር ከእጃችን በኢየሱስም ዛሬ ይነሳ። የደረቀብን ሕይወታችን በዚህ ቃል ይለምልም። ወዳጆች እንደሱ እያለን እንድንጸልይ ይፈልጋል። እኔ ጸሎት ፓስተር እንድንመጣ